ሁሉንም ሰው ለማስደሰት እየሞከራችሁ ነው? ሰው እንዳይቆጣባችሁ የማትፈልጉትን ነገር እንኳን ትሰራላችሁ? ሰዎች ምን ይሉኛል ብላችሁ በውስጣችሁ ትጨነቃላችሁ? አይ ለማለት ትፈራላችሁ? ከሆነ ይህ መልእክት ለእናንተ ነው። ዛሬ አንድ እውነት እንነጋገራለን። ሁሉንም ሰው ማስደሰት አትችሉም። እናም ይህ የእናንተ ግዴታ አይደለም። መጽሐፍ ቅዱስ ደግ እንድንሆን፣ ሰዎችን እንድንወድ፣ እንድንረዳ ያስተምረናል። ግን የሰው ሁሉ ልብ ለማስደሰት ሕይወታችንን እንድንመራ አያስተምረንም። ሁሉንም ሰው ማስደሰት አይቻልም። ይህን በመጀመሪያ መቀበል አለብን። ምንም ያህል ጥሩ ብትሆኑ አንድ ሰው ይተቻችኋል። ምንም ያህል ብትረዱ አንድ ሰው አይረካም። ምንም ያህል ብትጠነቀቁ አንድ ሰው ሊያስተቻችሁ ይችላል። ስለዚህ ሁሉንም ሰው ለማስደሰት ስትሞክሩ የማይቻል ሥራ እየሰራችሁ ነው። እና የማይቻል ሥራ በመሞከር የምትከፍሉት ዋጋ የልባችሁን ሰላም ነው። ከሰዎች ፈቃድ ይልቅ የእግዚአብሔርን ፈቃድ ፈልጉ። ከመጽሐፍ ቅዱስ ገላትያ ምዕራፍ 1 ቁጥር 10 ላይ ጳውሎስ እንዲህ ይላል፣ ሰውን ወይንስ እግዚአብሔርን አሁን እሺ ያሰኛለሁ? ወይስ ሰውን ደስ ላሰኝ እፈልጋለሁ? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ። ይህ በጣም ጠንካራ ጥያቄ ነው። አንዳንድ ጊዜ የምንወስነው ውሳኔ እግዚአብሔርን ለማስደሰት ሳይሆን ሰዎችን ለማስደሰት ይሆናል። ይህን ካደረግኩ ሰዎች ምን ይሉኛል? እንዳይቆጡብኝ ምን ላድርግ? እንዳይተውኝ ምን ላድርግ? እነዚህ ጥያቄዎች በልባችን ውስጥ ቦታ ሲይዙ ቀስ በቀስ የሰዎች አስተያየት የሕይወታችን መሪ ይሆናል። ነገር ግን እኛ የሰዎችን አስተያየት ባሪያዎች ለመሆን አልተጠራንም። አይ ማለት ይማሩ። ብዙ ሰዎች የሚያደክማቸው አንድ ቃል ነው፣ አይ። አይ ማለት እንደ ጥላቻ ይሰማቸዋል። ግን እውነቱ ይሄ ነው። አይ ማለት ክፉ መሆን አይደለም። ጊዜ ከሌላችሁ አይ ማለት ትችላላችሁ። አቅም ከሌላችሁ አይ ማለት ትችላላችሁ። ነገሩ ትክክል ካልሆነ አይ ማለት ትችላላችሁ። ሰው ስለተቆጣ ብቻ ስህተት ላይ ናችሁ ማለት አይደለም። ደግነት ማለት ሁሉንም ሰው ማስደሰት አይደለም። መጽሐፍ ቅዱስ ደግ እንድንሆን ያስተምረናል። ከመጽሐፍ ቅዱስ ገላትያ ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ስለዚህ ይህ መልእክት ሰዎችን አትውደዱ ወይም አትርዱ የሚል አይደለም። ይልቁንም የምንማረው ሰዎችን ውደዱ፣ ግን ለማስደሰት ራሳችሁን አትጡ። ይቅር በሉ፣ ግን ጥበብን አትተው። እርዱ፣ ግን ራሳችሁን አትርሱ። ደግ ሁኑ፣ ግን የሰዎች ፈቃድ ባሪያ አትሁኑ። ኢየሱስም ሁሉንም ሰው ለማስደሰት አልኖረም። ኢየሱስ ፍጹም ፍቅር ነበረው። ሕመምተኞችን ፈወሰ፣ የተገለሉትን ተቀበለ፣ ኃጢአተኞችንም ይጠራቸው ነበር። ለሰዎች ርኅራኄ አሳየ። ነገር ግን ሁሉም ሰው እንዲወደው አልሞከረም። እውነትን ሲናገር ተቃውሞ ገጠመው። ስለዚህ እኛም ትክክለኛውን ነገር ስናደርግ ሁሉም ሰው ሊወደን እንደማይችል መቀበል አለብን። የሰዎች አስተያየት ዋጋችሁን አይወስንም። አንድ ሰው አትችልም ሊላችሁ ይችላል። ሌላ ሰው አንተ ጥሩ አይደለህም ሊላችሁ ይችላል። ሌላ ሰው ሊተዋችሁ ይችላል። ግን የሰው አስተያየት ማንነታችሁን አይወስንም። ሰዎች ሊለወጡ ይችላሉ፣ አስተያየታቸውም ሊለወጥ ይችላል። ስለዚህ ማንነታችሁን በሰዎች አፍ አትለኩ። እግዚአብሔር የሚያውቃችሁን እውነት ከሰዎች አስተያየት በላይ አስቀምጡ። ሁልጊዜ ሌሎችን ስትረዱ ራሳችሁን አትርሱ። አንዳንድ ሰዎች ሌሎችን ለመርዳት ራሳቸውን ይረሳሉ። ሁልጊዜ ለሌሎች ጊዜ አላቸው። ሁልጊዜ ለሌሎች ገንዘብ አላቸው። ሁልጊዜ ለሌሎች ኃይል አላቸው። ግን ለራሳቸው ምንም አይቀርላቸው። ሌሎችን መርዳት መልካም ነው። ግን የራሳችሁን ሕይወት ሙሉ በሙሉ በመርሳት ሌሎችን መርዳት ጥበብ አይደለም። እረፍት ይኑራችሁ፣ ጸሎት ይኑራችሁ፣ ከእግዚአብሔር ጋር ጊዜ ይኑራችሁ። ሁሉንም ሰው ማስደሰት ሲቻል የምታጡት ሰላም ነው። ሁሉንም ሰው ለማስደሰት ስትሞክሩ አንድ ቀን ራሳችሁን ትጠይቃላችሁ። እኔ ምን እፈልጋለሁ? እኔ ምን አምናለሁ? እኔ ምን እንደሚያስደስተኝ አውቃለሁ? ምክንያቱም ለረጅም ጊዜ የሌሎችን ድምፅ ብቻ ስትሰሙ የራሳችሁን ድምፅ ልትረሱ ትችላላችሁ። ስለዚህ ዛሬ እረፍት ውሰዱ፣ ራሳችሁን ጠይቁ። ይህን ነገር የማደርገው በእውነት ስለምፈልገው ነው?
ወይስ ሰው እንዳይቆጣብኝ ብዬ ነው? መልሱ ብዙ ነገር ያሳያችኋል። ከዛሬ ጀምሮ ምን ማድረግ አለባችሁ? ሰዎችን ውደዱ፣ ግን ሁሉንም ሰው ለማስደሰት አትኑሩ። አስፈላጊ በሆነ ጊዜ አይ ማለትን ይማሩ። የሰዎችን አስተያየት ከእግዚአብሔር ፈቃድ በላይ አታስቀምጡ። ድንበር ያስቀምጡ። ራሳችሁን አትርሱ። በሰዎች ምስጋና ሳይሆን በእግዚአብሔር ፊት ታማኝ ለመሆን ፈልጉ። ከመጽሐፍ ቅዱስ ምሳሌ እንመልከት። ጳውሎስ የሰው ሞገስን ከእግዚአብሔር ሞገስ በላይ አላስቀመጠም። ገላትያ 1:10 ላይ የምናገኘው ክፍል ነው። ጳውሎስ ይህን የተናገረው ሰዎችን ለማስደሰት ሳይሆን እግዚአብሔርን ለማስደሰት መኖር እንዳለበት ለማሳየት ነው። ኢየሱስ ሰዎች ቢቃወሙትም እውነትን ተናገረ። በወንጌል ውስጥ ኢየሱስ ብዙ ጊዜ ሰዎችን የሚያስደስት ቃል ብቻ አልተናገረም፣ እውነትን ተናገረ። ስለዚህም አንዳንዶች ተቃወሙት። ለምሳሌ በዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ከባድ ትምህርት ሲናገር ብዙ ደቀ መዛሙርት ከእርሱ ራቁ። ኢየሱስ ግን ሁሉም እንዲቀሩ ብሎ መልእክቱን አልቀየረም። ሌላኛውን ከመጽሐፍ ቅዱስ ታሪክ የምናገኘው ነህምያን ነው። ሰዎች ቢያስፈራሩትም የተሰጠውን ሥራ ቀጠለ። ከመጽሐፍ ቅዱስ ነህምያ ምዕራፍ 6 ቁጥር 3 ላይ የምናገኘው ነህምያን ከኢየሩሳሌም ሥራው እንዲወጣ ለማሳሳት ሞከሩ። እርሱ ግን ታላቅ ሥራ እየሰራው ነው፣ ስለዚህ መውረድ አልችልም በማለት ቀጠለ። ይህ ማለት ሰዎችን አትውደዱ ወይም ለሰዎች ግድ አይኑራችሁ ማለት አይደለም። መጽሐፍ ቅዱስ ለሁሉ መልካም እንድንሆን ይነግረናል። ሰዎችን ውደዱ፣ ለሁሉ መልካም አድርጉ፣ ግን ሁሉንም ሰው ለማስደሰት ብላችሁ እግዚአብሔር የሚፈልጉን አትተው። ውድ ወንድሞቼና እህቶቼ፣ ዛሬ የምነግራችሁ ነገር ሰዎችን እንዳትወዱ አይደለም። ሰዎችን ውደዱ፣ ይቅር በሉ፣ እርዱ፣ ደግ ሁኑ። ነገር ግን ሁሉንም ሰው ለማስደሰት ሕይወታችሁን አትስጡ። ሰው ሁሉ ቢወዳችሁ ዋጋችሁ አይጨምርም። ሰው ሁሉ ቢተቻችሁ ዋጋችሁ አይቀንስም። ምክንያቱም ዋጋችሁ በሰዎች አስተያየት አይወሰንም። ስለዚህ ከዛሬ ጀምሮ ራሳችሁን ከዚህ ጫና ነፃ አውጡ። ሁሉንም ሰው ማስደሰት አትችሉም። ሁሉንም ሰው ማስደሰትም አያስፈልጋችሁም። እግዚአብሔርን ማስደሰት ግን ዋናው ግባችሁ ይሁን። እግዚአብሔር ከሰዎች ፍርሃት ነፃ ያወጣችሁ፣ ጥበብን ይስጣችሁ፣ በፍቅርና በእውነት እንድትመላለሱ ይርዳችሁ። አሜን። ይህ መልእክት ለእናንተ ጠቃሚ ከሆነ ሌላ ሰውም እንዲያገኘው ሼር ያድርጉ። ቻናሉንም ሰብስክራይብ ያድርጉ። እግዚአብሔር ይባርካችሁ።